ሰላም ቤተሰብ እንዴት ናችሁ? በያላችሁበት ሁላችሁም ሰላማችሁ ይብዛ። እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ሙስሊሞች ለኢድ በዓል እንኳን አደረሳችሁ። ቢያልፍም ያው አልተመቸም፣ ለዛ ነው። እኔ ያለው ደህና ነኝ፣ እግዚአብሔር ይመስገን። እንዴት ነበር በዓል? ሰላም ናችሁ ወይ? በስራ ሳለፋችሁ ወይስ የመዳም ቅመሞች እንዴት ሆናችሁ? ያው ይታወቃል የኛ ማለት ነው። እና እንዴት ሆናችሁ አሳለፋችሁ? በዓልን እንዴት እንዳሳለፋችሁ ኮሜንት ላይ ታስቀምጡልኛላችሁ። እና እንዴት ናችሁ ዛሬ? ባለትዳር ሆነን ስደት ለመጣን እነግራችኋለሁ ማለት ነው፣ ወይም እናወራለን። እና ባለትዳር ሆነን ስደት ከመጣን በኋላ ማለት ነው፣ መጀመሪያ ይሄ መልእክት ለወንዶቹም ለሴቶቹም ይመለከታል። በደንብ አዳምጡት። ሰብስክራይብ ያላርጋችሁ ሰብስክራይብ አድርጉ፣ ላይክ አድርጉ፣ ኮሜንት ጻፉ። ለጓደኞቻችሁ ደግሞ ሸር በማድረግ መልእክቴን አጋሩ ማለት ነው ከተመቻችሁ። እና ምንድነው መሰላችሁ፣ ባለትዳር ሆነን ስደት ከመጣን በኋላ የሆነ ሴቶቹ እዚህ ሀገር ከመጣን የመቀየር ባህሪ ያለን ሴቶች አለን። ወንዶቹም በቃ እዛ ይሆናል አይደለ፣ ከዚህ አገር ሰርተን ምንልክላቸውን ሁሉም አይደሉም ምንልክላቸው ገንዘብ የሆነ በቃ ታፍሶ የሚላክ የሚመስላቸው ወንዶች አሉ ማለት ነው። እና ስለነሱ ትንሽ እናወራለን። መጀመሪያ ከወንዶቹ ስንጀምር ሚስቶቻችሁን ወንዶች አረብ ሀገር ከላካችሁ በኋላ እዚህ ጋር ዝም ብሎ አይደለም ብር የሚላከው፣ ገባችኋ? እዚህ ጋር የማዳም ግልምጫ አለ፣ የልጁ ቁጣ አለ፣ በዛ ጋር ስንት ውጣ ውረድ ነገር አለው ማለት ነው። ተገልምጠን ተመተን እናንተ እንኳን ስትደውሉ እንደ ኖርማል ሆነን ነው የምናወራው። ምክንያቱም መካፋታችንን ላለማሳየት ለሰው በቃ ውስጥ አልቅሰን እንዳላለቀስን ሆነን እንዳልከፋን ስቀን ነው የምናወራው። አንዳንዴ የአረብ ሀገር ሴቶች የሚረዳን የለም ይሆናል አይደል? አረብ ሀገር ስንመጣ በፊት እኔ እዛ ሆኜ ማለት ነው አረብ ሀገር የሄደ ሰው በቃ እንዴት ነው የሚኖሩት? ወይኔ ምክንያቱም ከዚህ ስንሄድ በቃ አለ አይደል ፏፈሽ ምናምን ብለው ሲመጡ ሻንጣ ገትተው ሲመጡ ወይኔ አረብ ሀገር በቃ ደስ ብሎ የሚውል በቃ አለ አይደል ሁሉ ነገር ዘመናዊ ነገር የሆነ ምናምን ነው የሚመስለኝ የነበረው ማለት ነው። ግን ምንም የተለየ ነገር የለውም። እንደውም የኢትዮጵያ አየር በስንት ጣዕሙ። ያው ብሩ ወደዛ ሲሄድ ትንሽ ስለሚጠቅም ነው እንጂ ስደት አለዛ በየትም መንገድ አይገናኝም ከኛ ሀገር ማለት ነው። ከኛ ሀገር ጋር ከኢትዮጵያ አየር ጋር በታሪክ ምንም አይገናኝም። ሁሉም የአረብ ሀገራት አገሮች ማለት ነው በሙቀት ሰዓት እሳት ነው፣ በብርድ ሰዓትም እንደዛው በረዶ ነው ማለት ነው። እና ያንን ነገር ተቋቁመን ነው እየሰራን ብር የምንልክላችሁ ማለት ነው። ስለዚህ ወንዶች የምታደርጉ አንዳንድ እማየው ነገር እኔ እንኳን እግዚአብሔር ይመስገን እስካሁን አልገጠመኝም እንደዛ አይነት ነገር። ግን ሌሎቻችሁም የሚያወሩኝም ልጆች ስላሉ ነው በእንደዛ አይነት ዙሪያና ልክ ከዚህ ብር ሲላክላቸው ጓደኛ የሌላቸው ራሱ ጓደኛ ይይዛሉ። በቃ እንዴ የአረብ ሀገር ብራር እንዴ የመጣውና ጠጣ ብላ ምናምን እያላችሁ በቃ ቁርጥ የምትቆርጡ ቢራ የምትጠጡ ሰዎች እንዴት ናችሁ? በሰላም ነው? ኧረ እንተሳሰብ እና በቃ አለ አይደል ያነጅባሉ ምናምን በቃ የማይሰሩት ነገር የለም እንዴ። ለምንድን ነው እየተሳሰብን እንጂ? እዚህ እኮ መከራ ታይቶ ነው ብሩ የሚላከው። ምን ሆናችሁ ነው? በቃ መስራት ያለባችሁን ሚስታችሁ ስትወጣ የተነጋገራችሁን፣ ወይም ስደት ፈልጋ እኮ አይደለም ቤተሰብ ናፍቃታል ልጅም ትታ ይሆናል የመጣችሁ ሚስቶቻችሁ ማለት ነው የመጡት የተሰደዱት ፈልገውት አይደለም የተሰደዱት። ስለዚህ ለወጡበት አላማቸውን ልታሳኩላቸው ግድ ነው። እናንተ ዝም ብላችሁማ ብር እየተቀበላችሁ አትጨፍሩ። የምሬ ነው። እግዚአብሔር ልቦና ይስጣችሁ ለእናንተ። በዛ ላይ ደግሞ ለቤተሰብ የሆነ ነገር ስታደርጉ ምናምን ነገር ለምንድን ነው የሚከፋችሁ እናንተ እንዴ? እኔ በጣም ነው የሚገርመኝ እንደዛ አይነት ነገር ማለት ልክ ለቤተሰብ ባለትዳር ሆነሽ ተሰደሽ ማለት ነው ለቤተሰብ የሆነ ለመርዳት ብትፈልጊ በቃ በጣም ነው ጫናው የሚበዛው። ለምንድን ነው እንደዛ የሚሆነው እንዴ? እናትና አባት እኮ ናቸው መጀመሪያ አሳድገው መከራ አይተው ላንተ የሰጡ። እንደውም እሷ ሳትል ቀድመህ መርዳት ሆነ መረዳት ያለብህ አንተ ነው። እንደዚህ አይነት ነገር ተው፣ ጥሩ አይደለም። ሚስቶቻችሁ ለወጡበት አላማችሁን አሳኩ፣ በርቱ እያላችሁ እያጠነከራችሁ መበርታት፣ ቶሎ ወደ ሀገሯ እንድትመለስ ማበረታታት ነው። ምክንያቱም
እዛ ጋር የምትልከው ገንዘብ በእርግጥ ማለት ነው አሁን ላይ በጣም ከባድ ነው። እኔ ራሱ በጣም የሚገርማቸው በመጣሁበት ጊዜ የምልከው ብርና አሁን ላይ የምልከው ብር ኢትዮጵያ አገልግሎቱ አንድ አይደለም። ምክንያቱም በፊት ስመጣ የምልከው ብር በጣም ብዙ ነገር ይሰራል። በፊት ብዙ አመት እኮ ኖሬ አይደለም 2 አመት ጨርሼ 3ኛ አመት ነው። ግን የዛ ሰዓት ራሱ ብሩ ይሰራል ማለት በቃ ብዙ ነገር ይሰራል። ቢያንስ እንደዚህ እንደሆነ አሁን ደግሞ የሆነ በቃ የ3 ወር የ4 ወር ደሞዝ ልካችሁ ራሱ እናንተ የምታስቡት ነገር ምንም አይሳካም፣ ዜሮ ነው። እንኳን እናንተ ፈልጋችሁ አጥፍታችሁት ይቅርና ብሩ ተይዞ ራሱ ብሩ እየሰራ አይደለም አሁን ኢትዮጵያ ላይ። ስለዚህ ጥንቃቄ አድርጉ ወንዶች ባካችሁ። አንደኛ የትዳር አጋራችሁን የልጃችሁን እናት ልትሆን ትችላለች፣ ሳትወልድም የተሰደደች በሰው ሀገር ጉልበት እየጨረሰች ልትሆን ትችላለች። ዋጋ የምትከፍለው ለትዳሯ ነውና ታማኝ ሆናችሁ መጠበቅ አለባችሁ ብዬ አስባለሁ። ሁለተኛ እሷ ስትወጣ ያንን ቤት ትታ ስትወጣ የተነጋገራችሁትን ነገር ትታችሁ ሌላ ነገር አታድርጉ በራሳችሁ። በቃ አንዴ ስትወጣ ትዳሯን ትታ የወጣችሁ ለስራ እስከሆነ ድረስ ይህን እሰራለሁ ያለችውን ነገር እስከ ግብ ድረስ አላማ ልታሳኩላት ይገባል። በዛ ላይ ቤተሰብ የሚረዳ ቤተሰብ ካላት ልትረዷት ይገባል እንጂ ልትጨቃጨቋት አይገባም። በመቀጠል ደግሞ ወደ ሴቶች አልፋለሁ። የሴቶቻችን ችግር ደግሞ ልክ እዚህ ትመጫለሽ፣ እዛ ወይ የገጠር ልጅ ይሆናል ያገባሽው፣ በቃ ይሆናል አይደል ወይ በኑሮው ዝቅተኛ ሆኖ እንትን ብለሽ ይሆናል። በቃ ልትሰሪ እኮ ነው ተመካካሽ የመጣሽው እዚህ ጋር ገባሻ። ይሄን የማወራው ስለ ጥሩ ስላገባችሁ ወንዶች ነው። ጥሩ ስላችሁ እዛ ጋር ማለት በኑሮ ላይ እያላችሁ ጥሩ እየኖራችሁ ስትለያዩ የምትለወጡትን ወንዶች ነው። እዛ ጋር አብራችሁም እየኖራችሁ ዝም ብላችሁ እናንተን አይደለም። እናንተ እንደዛ አይነት ሰው ካለ ሲጀመር ልትሰደድሽ ካሰብሽ ባልሽን ፈተሽ ነው ለመስራት ራስሽን ለውጭ። ምክንያቱም አያስፈልግም እንደዛ አይነት ነገር ማለት ነው። ግን እዛ ጋር ጥሩ ነገር እየኖራችሁ በመካከል የሚቀየሩ ወንዶች አሉ። ብር የሚያታልላቸው አሉ። ጓደኛ ሳይኖራቸው ጓደኛ በኋላ ብር ሲመጣ የሚለውጣቸው ወንዶች አሉ። ለእነሱ ነው ጥንቃቄ አድርጉ ያልኩት። ስለዚህ ወደ ሴቶቻችን ሳልፍ ደግሞ እዛ ጋር ወይ ገበሬ ሊሆን ይችላል አግብተሽ የመጣሽው፣ ወይ በቃ በአቅሙ የሆነ እንትን ያለ ሊሆን ይችላል አግብተሽ የመጣሽ ምናምን። እዚህ ጋር ስትመጪ ወይ በፌስቡክ ወይ በሆነ ነገር በቃ ሀይ እንዴት ነሽ ደህና ነሽ ምናምን፣ ባለትዳር ነሽ? አዎ ባለትዳር ነኝ። ባልሽ ደስተኛ ያደርግሻል? በባልሽ ደስተኛ ነሽ የምትሉ ወንዶች፣ ከዛ የምትገለበጡ ሴቶችስ? ምክንያቱም እዛ ጋር ትታችሁት የመጣችሁት ወይ ገበሬ ወይ የሆነ ነገር ሆኖ እዚህ ጋር ስታነጻጽሩት ዘንጡ ፎቶ ሲልክላችሁ የምትቀየሩ ሴቶች በሰላም ነው የሚያዋጣሽ ባልሽ ነው። እና ጥሩ አይደለም እንደዛ ታድርጉ ሴቶችዬም። የመጣችሁበትን አላማ ብቻ ተኩሩ። ምክንያቱም ያው አሁን ስለ አንቺ ትዳር ምን አገባው? ስለ ደስተኝነትሽ እሱ ምን ሊሰጥሽ ነው? እሱ ምን ሊለውጥልሽ ነው? አብረሽ የኖርሽው ቤተሰብ የሚያቅልሽ ሁሉ ነገር የሚያቅልሽ ያልለወጠሽን ያልተለወጠልሽን እዚህ ጋር ባልሽ እንደዚህ ያደርግልሻል እንዲህ ያደርግልሻል ብሎ ዘንጦ የሚልክልሽ ፎቶ ምን ሊያደርግልሽ ነው? ምንም። እንደ ላም ወተት ሊጠባሽ ነው እናትዬ። ስለዚህ ታጠንቀቂ፣ ራስሽን ለውጪ፣ ባልሽን አትፍቺ። በእንደዚህ አይነት ነገር በኦንላይን በምትተዋወቂ ሰው ባላችሁን የምትቀይሩ ሴቶች ጥሩ አይደለም ይሄ። ምክንያቱም ምንም ቢሆን በቃ እዛ ጋር ታማኝ ሆናችሁ መቀጠል መቻል አለባችሁ። እዚህ ጋር ስትመጡ ለስራ እስከሆነ ድረስ ምንም አያስፈልግም። ስልካችሁን ሳይለንት ለሚጠቅም ነገር የሚጠቅም ነገር ካለ የሚጠቅም ታያላችሁ። የሚጠቅም ነገር ከሌለ ስክሮል አድርገሽ ታልፊያለሽ። በቃ አለቀ። እዛ ጋር እዚህ ጋር አትበሉ። የምሬን ነው። የሚጠቅም ነገር ብቻ ለእናንተ የሚጠቅም በህይወታችሁ ላይ ይለውጥልኛል ብላችሁ እማርበታለሁ ብላችሁ የምታስቡትን ነገር ብቻ ስልካችሁ ራሱ እንጂ ዝም ብሎ ኦንላይን ሁሉ ነገር ስለተከፈተ እዛም እንደዚህ አትበሉ። ጥሩ አይደለም። ባሎቻችሁን አክብሩ። ወንዶችም ልቦና ይስጣችሁ። ከዚህ የሚላክላችሁን ገንዘብ አታጥፉ፣ አላግባብ አታጥፉ። ሚስቶቻችሁ ወደ ሀገር እንዲገቡ አላማዎቻቸውን አሳኩላቸው ላለሁ። ሴቶችም እንደዛ ባሎቻችሁን አክብራችሁ ወደ ሀገራችሁ ደግሞ ብዙ አትቆዩ። ብዙ አመት
10 ምናምን አመት ባለ ትዳር ሆነሽ እዚህ ምን ትሰሪያለሽ እንዴ? ኧረ ተው እናንተ፣ በቃ ቶሎ ግቡ። ምንድነው ይሄ? ትዳር ነው ወይስ ምንድነው እሱ? እዛ ጋ ባልሽን አስቀምጠሽ ከዛ ስትገቢ ከከሌ ወለደ ከሌ ጋር እዛ ጋ ነው እዛ ጋ ነው ምን ያርግ እንዴ? ምን ማድረግ ነበረበት? አንቺ እዚህ 10 አመት 10 ምናምን አመት መቀመጥ አይችልም። ስለዚህ ተጠንቀቁ። ወደ ሀገራችሁ ሰርታችሁ ቶሎ ለመግባት ሞክሩ። ልጆች ያሏችሁ ልጆቻችሁ እዛ ጋር ይናፍቃሉ። እዚህ ጋር የምንልክላቸው ብር የሆነ እንትን የሚላቸው ይመስለናል፣ ግን ደግሞ የእናትና የአባት ናፍቆት በቃ ያስፈልጋቸዋል። የእናት ቢኖራቸው እዛ ጋር የአባት ደግሞ በሩቅ አያት ጋር ሊሆን ይችላል፣ እዛ ጋር ደግሞ ሌላ እና እንደዛ አታድርጉ። በቃ ሁላችሁም ጥንቃቄ አድርጉ። ላለሁኝ ለነበረን ቆይታ አመሰግናለሁ። ሰብስክራይብ፣ ሼር፣ ኮሜንት በመጻፍ አበረታቱኝ። አዲስ ነኝ የስደት እህታችሁ። ሰላም ለእናንተ ይሁን።